በአሁኑ ጊዜ የወይራ ዘይት ጥቅሙ በሰፊው እየተነገረለት ይገኛል። ለጤና ከሚሰጠው ጥቅም አንፃር ግን አጠቃቀሙን ካላወቅነው በተቃራኒ ከጥቅሙ ጉዳቱ ሊያመዝን ይችላል። ለምሳሌ የወይራ ዘይት የሚሸጠው ሱቅ ውስጥ ያለው ስንገዛ በደንብ ማንበብ አለብን። እሳት ላይ ለመጠቀም ይሆናል ወይስ አይሆንም የሚለውን ነገር ማጣራት አለብን። እና እሳት የማይነካውን የወይራ ዘይት ግን ሽንኩርት እሳት እያደረግን በጣም ኦቨር መጥበስ ምናምን ማቁላላት በሃይለኛው የምናደርግበት ከሆነ ከተወሰነ ዲግሪ በላይ ሙቀቱ ሲወጣ እንደነገርኳችሁ ጉዳቱ ያመዝናል ማለት ነው። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ለጤና ጥሩ ነው ተብሎ ገና ሳይጣራ ዘይቱ ዝም ብሎ እሳት ላይ እየጣዱ ከባድ በሆነ ሙቀት መጥበስ አይፈቀድም። አይነቱን ማንበብ አለብን ማለት ነው። ወደ አሁን እንደ ቅቤ የምንጠቀመውን የወይራ ዘይት ግን ስናየው መጠቀም ያለብን ኖርማሉን እሳት የማይነካውን የወይራ ዘይት ነው። እሱን አናነጥረውም እሳት ላይ ግን ምንድነው የምናደርገው? ቅመም ኮረሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ ትንሽዬ የምንጠቀማቸውን ለቅቤ ያሉትን ግብአቶች አንድ ላይ አመስ እናደርግና ልክ ቅቤ እንደምናነጥረው እንፈጨዋለን። ከዛ በኋላ ኮሰረታችንን አሸት አድርገን በእጃችን እናረጋለን። ከዛ በኋላ ዘይቱን አድርገን ለተወሰነ ቀን እንተወዋለን። ሲብላላ ከዛ በኋላ ቅቤውን አጥልለን እንጠቀመዋለን ማለት ነው። በጣም አሪፍ ነው። ጣፋጭ ነው። በሁሉ ነገር ከቅቤ ምንም የተናነሰ ጣዕም የለውም። ተጠቀሙበት። ይመቻችሁ። ሰላም ሁኑልኝ።